Arruba, Anohoba, Jaluria, Sakumba. ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ አርሁባ አኖባ ጃሎሪያ ለነዚህ ነቢያት ወዮላቸው። ሐሰተኛ ነብይ ብርቱካን አርሁባ አኖባ ጃሎሪያ ሳኩምባ የሚለው ሰውዬ ማለት ነው። ይሄ ማለት ነው አሩባ አኖሆባ ጃሉሪያ ሳኩምባ። አኖሆባ ማለት ወይም የመጀመሪያው ልሳን መሆኑ ነው። ጂኦግራፊካል ኦሪጂን ነው ይሄ ቦታ። አሩሁባ የሚባል ካሪቢያን ሳውዳን ካሪቢያን ወይ አይላንድ ነገር ነው ማለት ነው። አኖሆባ ደግሞ በጃፓን አካባቢ የሚኖር ሾርት ኔም ፌመስ ኔም ነው የሚታወቅ ነው። ይሄ ሰውዬ እንግዲህ መምህር ነው እየተባለ ነው ወይም አስተማሪ ነው እየተባለ ነው ይመስለኛል። እንግዲህ እንዲህ እያደረጉ ነው ቺት የሚያደርጉት እግዚአብሔር ላይ የሚቀልዱት ማለት ነው። ልሳን ብለው ከሆነ ቋንቋ ላቲነኛን እየተጠቀሙ ላቲን ነው እስካሁን ያወራነው ወርድ ላቲን ነው እንዳለ። ጃሎሪያ የሚለው ደግሞ ሱርኔም ነው ሳውዝ ኤዥያ የተገኘ ሂስቶሪካል ኔም ነው ጃሎሪያ ማለት። ሳኩምባ ማለት ደግሞ የሶሃሊ ኔም ነው ወይም የኬንያ ቋንቋ ከካሱምባ ከሚል የመጣ ቋንቋ ነው። እና በዚህ መልኩ ነው እግዚአብሔር ላይ የሚቀልዱት እነዚህ ሰዎች። በየቦታው እየተሽከረከረ ነው ይህ ሰውዬ የሚገኘው። አሁን እየተቀባበሉት ነው ያሉት። የሆነ ነገርም ብሏል እዚህ ጋር ጫፉን ስሙት። ይሄን ነብይ ከምትቃወም ድንጋይ የጫና ሲኖፊት ቀድመ ሄደ ብትጨፈለቅ ይሻላል። መንገድ ልቀቅ። ለእግዚአብሔር ልጆች ቢዚ አታርግ። ሰፈር መንደሩ ኔትወርክ ይህ ህዝብ ምን ያክል መጫወቻ እንደሆነ ግልጽ ነው። በደንብ እየበራላችሁ ይመስለኛል። ልሳን ብለው የሚጫወቱበት ጨዋታ ሰማያዊ ቋንቋ ከእግዚአብሔር ጋር ሚስጥርን የምታወራበትን ቋንቋ መቀለድ ማለት ከእግዚአብሔር ጋር ከእሳት ጋር እንደመቀለድ ነው። ተከፋፈሉ ልሳኖች ታዩዋቸው ብለን ያወራነውን ሐዋርያት ሥራ ምዕራፍ 2 ላይ የተገኘውን የተገለጠውን ያንን ክብር የሚቀለድበት ነገር ሳይ ያመኛል። ባለ 50 ቀን ተብሎ የተጠራውን መቀለጃ ልታደርገው አትችልም። ትልቅ ሰው ነህ፣ አርፈ ተቀመጥ። ከቻለ የምትጽፉትን ስክሪፕት የምትሰሩትን ድራማ ለማስተካከል ሞክሩ። አልተሳካላችሁ። ጥሩ ድራማ አልነበረም። ሶሪ አዝናለሁ። አሩባ አኖሆባ ጃሉሪያ ሳኩምባ በጠላቶች ለሰይፍ ይሰካ። አሜን። አሩባ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አኖሆባ ጃሉሪያ ሳኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። ያው እግዚአብሔር ፊት ነው የምነግርህ። 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? የሚገባ እኔ አምናለሁ። እኔ በተአምራት ሰላም ላኩምባ ግሎሪያ ላሆሪያ ላባምባምባ እንጀራ ገመድህን ይብላብ ኩብኩባ። አሁን በዚህ እድሜ ምን ይባላል? አሁን ጋሼ ኦቦ አሁን በዚህ እድሜው እርሶ እንዲህ የዞሩ በእነዚህ ሐሰተኛ ነቢያቶች። በነገራችን ላይ እነዚህ ከኔ ሃይማኖት ጋር አንድ አይነት አይደሉም። ጆጭሮ እስራኤል ደንሳዩ ጩፋ መሰረት ታዬ ሲጄ ታምራት ደምስስ ኤርሚያስ ዘካርያስ መስንበሹ ምናምን ከኔ ጋር ሃይማኖታቸው አንድ አይደለም። ይሄን ወቁልን። ከኔ ከሀብትሽ ቦረና ጋር ሃይማኖታችን አንድ አይደለም። የኔ ሃይማኖት ከነማን ጋር ነው አንድ አይነት ካላችሁኝ ከነ ፓስተር ጌቱ አያሌው ሐዋሳ ሕይወት ብርሃን፣ ከነ ፓስተር ተስፋዬ ጋቢሶ ሐዋሳ ሙሉ ወንጌል፣ ከነ አባባ ሻኛ ጋር፣ ከነ አባባ ኪዳሙ ጋር፣ ከነ ዶክተር ማሙሻ ጋር፣ ከነ ፓስተር ጌትነት ሐዋሳ አማኑኤል ብረት ጋር በሕይወት የሌሉ አሉ። መሰረተ ክርስቶስ ጋሽ ታዴ ጋሽ ከድር ጋር የኔ ሃይማኖት ከነሱ ጋር ነው አንድ አይነት ወቁልኝ እንጂ ከነዚህ ማፊያ ምናምን ጋር አይደለም የሚለው ሰው እያለ አለ አንድ እዛ መገናኛ ምናምን መከራችንን ያሳየ ከነሱ ጋር የኔ ሃይማኖት አንድ አይነት አይደለም። ግሎሪያ
ማላሪያ፣ ኩታምባ፣ እንጀራ ገመድህን ይብላው ኩኩባ ከእናንተ ጋራ በፍጹም የኔ ሃይማኖት አንድ አይነት አይደለም። ደግሞ አይታችኋል። በገንዘብ ይሁንልህ በዶላር ሲላል በዶላር ይሁን እንጂ ወይኔ ፕሮቴስታንት፣ ወይኔ ፕሮቴስታንት፣ ወይኔ ፕሮቴስታንት። የእነዚህ መጫወቻ መቀለጃ እንሆናል። በእነዚህ እንሰደብ፣ በእነዚህ እንዋረድ። በእውነት ግን ይሄን የምትሰሙ የሀብትሽ ቦረናን የምትሰሙ ሰዎች ግን በእውነት እኔ ቀንቼ ነው በእነሱ ላይ? በእውነት በምቀኝነት ነው በእነሱ ላይ? ወንጌል ሕይወት ብርሃን መካነ ኢየሱስ ቃለ ሕይወት ምናምን ያላችሁ ከረባትን አስረ መድረክ ላይ ወጥተህ እንደ አንበሳ የመድረክ አንበሳ ሆነ ሳንቲም የምትለቅም ምድረ ፓስተር ምናምን በሙሉ ህዝባችሁን ወደ እነዚህ አትሂዱ፣ ከነዚህ ጋር ህብረት አታድርጉ ብሎ መናገር እንደዚህ ያሳፍራችሁ? እንደዚህ በወንጌል ታፍሩ? በኢየሱስ ክርስቶስ ስም አንተ ያለው ሙሉ ወንጌል ነህ፣ ኤምኬሲ ቃለ ሕይወት መካነ ኢየሱስ ነህ፣ ሚስትህና ልጆች ያሉት እነዚህ ማፊያ ወንበዴዎች ጋር ነው አይደለም? ስለዚህ በምን ሞራል እነሱን ትተቻለህ አይደል? መርጠህ የምታለቅስ እንትናን እቀበለዋለሁ እንትናን አልቀበለውም የምትል የዘይት ነጋዴና የገስት ሃውስ አጨብጫቢዎች እንደዛ ነው እንዴ መጽሐፍ ቅዱሳችን የሚለው? በእውነት ሃይማኖታችን አንድ ነው ከነዚህ ጋር? አዎ ካውንስል የሚባል አምብሬላ ውስጥ አለ። ካውንስል የሚባል አምብሬላ ውስጥ አለ። ነገር ግን ሃይማኖታችን አንድ ነው። እምነታችን አንድ ነው። ህይወታችን አንድ ነው። ስነ ምግባራችን አንድ ነው። ተስፋችን አንድ ነው። በእውነት አገልግሎታችን ጸጋችን አንድ ነው። ግን አሁን እናንተ ናችሁ የእረኞች አለቃ በሚገለጥበት ጊዜ መንጋው ላይ ስላደረጋችሁት የጽድቅ የቅድስና ተጽዕኖ ዋጋችሁን ነው ትቀበሉት አይደል? የእረኞች አለቃ እኮ ይገለጣል። አላነበባችሁም? የአንደኛ ጴጥሮስ ምዕራፍ 5ን አላነበባችሁም? የእረኞች አለቃ እኮ ይገለጣል። ወደድክም ጠላህም ስማኝ። በአብያተ ክርስቲያናት ውስጥ ያላችሁ ፓስተሮች፣ ቄሶች፣ የቤተ ክርስቲያን ሽማግሌ መሪዎች ስሙ። የእረኞች አለቃ ይገለጣል እንዳይመስልህ። አሁን ፓስተር ነኝ እረኛ ነኝ ብለህ በብሔር በኮሚቴ በብልጣብልጥነት በማስፈራራት በማባበል በጥቅማጥቅም በምናምን ፓስተር የሚል ማዕረግ የተሸከምክ በሙሉ በሙሴ ወንበር ላይ የተቀመጥክ በሙሉ ምታበልጥ ይመስልሃል ከዚህ ፍርድ? ያው እግዚአብሔር ምስክሬ ነው። እንዲህ አንጀታችንን እንደላጣችሁ ጨጓራችንን እንደላጣችሁ አይቀርም። ትቀበላታለህ ፍርድህን። የእረኞች አለቃ ሲገለጥ ትቀበላታለህ የሥራህን ዋጋ። አሁን አሳድግ ልጆችን አስራት መባ ምናምን እዛም እየተሯሯጥክ እያጭበረበርክ እያምታታም እየለመንክም እየሸቀልክም ምናምን ደሞዝ ይከፈልሃል። ልጆችን ግል ትምህርት ታስተምራለህ። ከፈለክ አውሮፓ አሜሪካ ትልካለህ። የእረኞች አለቃ ሲገለጥ ግን ታፍራለህ፣ ትዋረዳለህ። ይሄን አረጋግጥልሃለሁ። ለምን? እዚሁ የተቀበላችሁ ስለሆነ ዋጋችሁን። ወንጌል በእጃችሁ ላይ እንዲህ ሲዋረድ እንዲህ ሲቀል በእጃችሁ ላይ እንዲህ ሲረክስ ባላየ የምታልፍ ባልሰማ የምታልፍ በሙሉ እግዚአብሔር የሰራዊት ጌታ እንደ ቃሉ ስለሆነ ማለት ነው የእጃችሁን ፍርድ ትቀበላላችሁ። እኔ ግን ከነዚህ ጋር ሃይማኖቴ አንድ እንዳይደለ መታሰር ድረስ አይደለም እስከ መሞት ድረስ የታመንኩ ሆኜ በጸጋው ቆማለሁ። በእኔ ብርታት አይደለም ወይ እኔማ ምን አቅም አለኝ? እኔማ ምን ጉልበት አለኝ? መቼ በእኔ ማንነት እዚህ ደረስኩና አይኖ ወአያም ራሴን አውቀዋለሁ። የእግዚአብሔር ምሕረት የደገፈኝ ሰው፣ የእግዚአብሔር እጅ ያቆመኝ፣ የእግዚአብሔር ጸጋ ያጸናናኝ ሰው እንደሆንኩ አውቃለሁ። ተው ስለኔ እኔ እዚህ ግባ የምባልም ሰው አይደለሁም። ስለኔ ተው፣ አንተ ማነህ ምናምን ተው ስለኔ። የኢየሱስ ውለታ ስላለብኝ ግን የኢየሱስ ውለታ እኮ ነው ያለብኝ። የኢየሱስ ውለታ ስላለብኝ ስወድቅ እያነሳኝ፣ ስደክም እያበረታኝ፣ ስጠፋ እየመለሰኝ፣ ሲርበኝ ሲጠማኝ እያበላኝ፣ ጌታ ወይ ወዴት ነህ ስለው አለሁ እያለ እያበረታኝ፣ እንዴት እንደረዳኝ እንዳገዘኝ፣ እንዴት ለጠላቶቼ ንክሻ አሳልፎ እንዳልሰጠኝ፣
እንዴት ከእድሜ ግማሽ በላይ እንዴት እንዳኖረኝ፣ እንዴት እንዳለመለመኝ፣ ስብራቴን እንዴት እንደጠገነ ውለታው ስላለብኝ ነው። ባልዋለበት ስታውሉት፣ ባልሰራ እግዚአብሔር እንዲህ አለን እያላችሁ በስሙ ስትነግዱ፣ ስትዋሹ፣ ስታጭበረብሩ ሳይ አልችል ብዬ እንጂ እኮ እኔም ሰው ነኝ። ዝም ማለት ጭጭ ማለት ግን አልችልም። ውስጥ ያለው መንፈስ አያስችለኝም። እንደናንተ ለሆዴ አይደለም ከዚህ በኋላ ምኖረው፣ ለሆዴ አይደለም ምኖረው። ልጆች ለማሳደግ ለምናምን እያልኩ የእግዚአብሔርን እውነት እየሸቃቀጥኩኝ ከአመፀኞች ጋራ ትከሻ ለትከሻ ተቃቅፌ እምኖረው ኑሮ ብሞት እመርጣለሁ። ብሞት እመርጣለሁ። ስማ በደንብ ብሞት እመርጣለሁ። እናንተ በእኔ ፊት ሞገስ የላችሁም። እናንተ በእኔ ፊት ሞራል የላችሁም። እናንተ የስሙ ነጋዴዎች፣ መርጦ አልቃሾች፣ የሳንቲ ለማኝ ለቃቃሚዎች። እቺ ምድር እኮ ነገ ታልፋለች። ወጥተህ የማትመለስባት ምድር ናት። እግዚአብሔር ግን እንደ ስራችን ይከፍለናል ነው እያልኳቸው ያለው። ትሽቦረና ነኝ። ለእግዚአብሔር እውነት እቆማለሁ። ለወንጌል እውነት እቆማለሁ። ለውለታውን እናገራለሁ፣ መሰክራለሁ ነው እያልኩ ያለሁት። እናንተ ዛሬ ቤተ ክርስቲያን በሐሰተኞች ነቢያት እየተፈተነች ነው። ከመስመር የወጣ ነገር፣ ከቃሉ የወጣ ነገር፣ ሰምተን የማናቀው ነገር ከቀን ወደ ቀን እየተጨመረልን ነው። ነብይ ነኝ የምትለዋል። እኔ ጀነራል አሰምብሊ ጠራው። ሐዋርያ የሚለውን ስም አንሱልኝ ስለ ጌታ ብላችሁ። አልፈልገው። ከእንግዲህ ወዲህ ፓስተር ብላችሁ መጣት ትችላላችሁ። መለስ ሲል ጋሽ ዳንኤል ማለት ትችላላችሁ። ከዚያ ያለፈ ነገር የለኝም። አንሱልኝ። ጠጋ 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 ይበል እስኪ እሱ ጋር ኢየሱስ ጋር እስኪ ጠጋ ነስቲ የማንሽ ቆንጆ ነው። ሐሰተኛ ነቢይ ብርቱካን ሐሰተኛ ነቢይ ብርቱካንን በአካል አግኝቻ አውቃለሁ። ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ ያላየ ሰው ዝም ብሎ የሚናገር ሰው አለ። ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ዛሬ ቤተ ክርስቲያን